ወይ መጥቻለሁ። ዜድ መጣች። ማሬ መጣች። እሺ ወሬው ሳጨርሽ አሁን እኔ ወሬው መስልን ነግሪኝ ነው። አንቺ ሪከርድ ያየው የማን ሴት ነው ያመጣው? አይ ሴት አይደለም እኮ ደግሞ ኮመንት ላይ ያየውሽ እሰይ ስትይ ተቀቅለሽ ብሰይ ሴት አይደለችም እኮ ወንድ ነው። ኧረ ሴት ናት። ኧረ ሴት ናት። ወንድ ነው አይቼዋለሁ ፊቱ። ሴት ናት። ሴት ደብቀው ወንድ አመጣልሽ የወንድ ነው ብለው እኮ እኔ እኮ ሰማሁ እኮ ጉድሽን። እንደዚህ ያለ የወንድ ድምፅ አለ? ኧረ በኢየሱስ አንቺ ሀቢባ አያረግም። ሹ ሀዛ እስቲ ገብርኤል ወንድ ነው በይ። እስቲ ገብርኤል ወንድ ነው በይ። ኧረ ወንድ አየዋ ማሪ እንደ ምን ማለት እና ወንድ ታያለሽ። ወንድ አምጥቶ ያመጣልህ ታስለጥፉ ነ ማሬ ላስተዋውቅሽ ማሬ እያላት ተወኝ ነው ያለችው። የወንድ እንደዛ አለ ድምፅ። እኔ ምን ጨነቀኝ ኤክሴ ነው ግን እንዴት በስነት ሌላ ይዛል። እንዴት እንዳልሽ እኮ አየንሽ እኮ ፊትሽን በሪከርድ ቀርተሽ አየንሽ እኮ ቅጥል ድብል እኮ ያልሽ። ራጁ እንኳን ራሱ ገረማት። ሴት ናት ያለሽ ገረማት እኮ ይባልኩ ኔማ ይባልኩ ተቀቅለሽ ብሰይ። እንደውም ያንን ቪዲዮ ልላክላት ነው። ረጁ አትከልኪኝ፣ ላኪ ረጁ አትከልኪኝ፣ ላኪ ይሰማሻል ዜት። ኧረ በእናትሽ ልላክላት። ረጁ ልላክላት። እኔ እንጃ ማሬ ታይቴም ብያ እሱም መክዳት ነው የሚሆንብኝ በኢየሱስ። ኧረ በእናታችሁ እሱ መክዳት አይደለም። እኔ ከፈለጉ እኮ ከሪም ጋር አጣላችሁ ከፈለጉ እኮ ሪከርድ አለኝ እኮ የላከው ሪከርድ። ማንን ሀቢብ የላከው እዚህ ቲክቶክ ምድረ ሰማይ እንደዚህ ቁጥጥ አደርጋታለሁ። አትናገሩኝ። ሀቢብ ስለማን አውርተው ስለ ሪም? ኧረ እረፊ። አዎ ዝም በይ። ሚስጥር ብሎ ካወራለሽ እሱ ራሱ ዜና የለውም። ለአንቺ ሚስጥር ብሎ የሚያወራው ውሃ ይደፋል። ዜድ አብሮ ያሙትን ነው አሁን ላውጣ የምትለው እኮ ዜድ። ኧረ አብሮ ማንም እንትን እየሰማሁት ሪም ሲል ምንድነው ያለ? ሪም ነው ያለ ምናምን ስትይኝ፣ ኧረ ጥሩ ነገር ነው ያልኩሽ። ሌላ ነገር አለው እዛ ጋር። ምን አለው? ልጁ ምንም አልናገርም። አንድ ነገር ይበሉኝ። አውቃ ነው አንቺ ያንን ቦይስ ካወጣሽ እኔ የማወጣው ሌላ ነገር አለ። አርፈሽ ተቀመጪ። እሱ ተናዶ ነው ያወራው ሲመስለኝ። ማሬ ረጁዬ በሌላ ነገር አትዩ። ረፊ ቢያ በእናትሽ ልጁና ልጅቷ እንዳታቀያይማቸው። ለምንድነው ማቀያይማቸው? እኔ ሀቁንም ማውራው ረፊ በእናትሽ አሁን አልናገርም። እሱ ሲናደድ በተፈጥሮ የሚናገረውን አያውቅም እንጂ ትፋን አያውቅም። ዛሬ ነው እንደምትወጁ ያየሁት። አያውቅም። ቆይማ አያውቅም። ዶሮ አሁን ቅድም ፍትፍት በልቻለሁ። ፍትፍት እና ወጥ ደግሞ ጎረቤት ለምኜ በልተናል። አሁን ደግሞ ዶሮ ተጠርቻለሁ። እዛ እየሄድ እናወራለን። እሱ ችግር የለም። ዶሮ በተፈጥሮ የሚያወራው አያውቅም ጭራሽ። ለሱ ተወካይ ነሽ። ጭራሽ አያውቅም። እና ያወራውን ነገር አንቺ አስቀምጠሽ አሁን ማሰማት ይደብራል። የምር ይደብራል። ይቀየምሻለሁ። ለምንድን ነው የሚቀየመኝ? ፍሬ ምን አደረገችሽ? ምንም አድርጋሽ ማጣት ምን አደረገችሽ? ፋሲካ እንጂ ፍሬ የምትባል ልቀበላ ስላት ገብርኤልን ምንም አላልኩ። ውሾዬ ድሮ ሰው ጋባላት ሲናረ አንቺ ካናቴ ለብረጂ ፍሬ ገብርኤልን ምንም ውሾዬ አምሮሻለሁ እንዴ አንቺ ሴት ማማ አንቺን እኔ ሌላ ዘንድሮ አረተይ አይረጁ ሰላም ነው ማየ ፍሬ እንዴት ነሽ? ሰላም ነው ማለት ፋሲካ ደህና ነሽ? እንዴት ነሽ ፍርዬ? እኔ ቆንጆ ደህና እግዚአብሔር ይመስገን። ደህና አለሁልሽ ውዴ። ዜዶ ልታቀጣቅጠን ነው የፈለገችው። እስቲ አባቴ ቆይ መንግስት ዘፋኝ አርቲስታችን መጣ። አንድ የመጣው መንግስታችን መጣ። እንጠብቃት ቁጭ ብለን ቡና እየጠጣን ልታጋጨን እኮ ነው የሚልላት። የሆነ ወሬ እያወራሁላት ነበር ለፋሲካ። ማዳምጭ ካለች የለውም ማሬ። ከዛ
ልጁና ልጅቷ የእህትየው ባል ሆነው ቦትም ይደውሉላታል። ቪዲዮ እሺ ቆሙ እንደ እኔ ነው እኔ ነኝ የቆምኩት። ሰምተርሹ እንዳልሽ ቀራሽ። እኛ እያየንሽ ነው። እኔ ነኝ የቆምኩት። እነሱ ጋይስ አንቺ ነሽ የቆምሽው ረጁ። እሺ እኔ ነኝ እንደ ከዛ ቪዲዮ ኮል ሲደውል ሚስቱ በእቺ በ7 ወር የወለደችው ገጭ ትልበትም። እሺ ወይ ውርደት። እሺ ማን ነው ባልሽ? እሱ እሺ በቃ አልኩሽ። ልጅቷ አራስ ነች። በዛ ላይ ቫኬሽን ብሎ ነው ኢትዮጵያ ሄደው። ቫኬሽን ብሎ ነው ኢትዮጵያ ሄደው። እህታማቾች እንትን እያለ ነው ፍሬ ወይ እሺ እህታማቾች አንዷ እዚህ ያስረግዛት ተወልድለትና ኢትዮጵያ ቫኬሽን ብሎ ሄዶ ደግሞ ሌላ ሴት አግኝቼ ጠበስኩ ሲል ለካ የዚች የወለደችው የልጁ እናት እህት ብትሆንስ? ውይ ወራዳ። በስማም ወራዳ ብቻ። ከዛስ ምክንያቱም የልጅቷን ቤተሰቦች አያውቅም ልጁ። አጋጣሚ ሊሆን እሺ እሺ ከዛ በቃ ደንግጣ ምናምን ፌንት ሰራች መሰለኝ። ውዴ ግን አለ ማን ነው ማን ነግሮኝ ነው ግን ማሪ አወራሁልሽ ነገር ሁሉ ከነ መፈጠሩ አላውቀውም። እንዴት እንደዚህ ተመስጠን እየሰማናት ማለት አላውቀውም። ምን ያላቀልሽም ከሆነ ቦታማ ሰምተሽ ነው የሁሉ እንዴት ተገጣጠመ። ማሳሰሚውማ አይደለም የሆነማ ሰምተሻል። ረጁ ሰምታለሽ አውቀሽ ነው። እኔ አምኛለሁ ድርቅ እውነት አይደለም። ወላሂ ላዚም ዝም ብዬ ነው ገጣጥም የነገርኩሽ። ወይኔ አምላክ ሰዎች ምስጫዎች ቢገጣጠሱ ነው እንዴ? ገጣጠመችው ግን ቆንጆ አድርገ ድሮ እስከዚህ እድጋ እያዋልሻይሽ አበላሸችሽ። ለመድሽ በቃ እሷ ምን እየገጣጠ ድሪያሽ ያምራል። የለበሽው በጣም ነው የሚያምረው። እኔ አዎ ቲቲ ነው ማለት ቲቲ ሻርፓ ግን አብራ ሄደቻ። ሺቲ ነው እንዴ? ቲቲ ነው ማለት እዚህ ብትሆኝ ልክልሽ ነበረ። ወሩቅ ነሽ እንጂ በጣም ነው የሚያምረው። እኔ ፍቅር አመሰግናል። ጎበዝ በርቺ ፋሲካዬ። እሺ እኔ ፍቅር ኖሪልኝ ማሪ። ቆይ ምነሽ ነበር እኔ ደግሞ አለሽ ነበር እና አለሌ ሰምተሽ ይሆናል ብዬ ነው። ቆይ እኔ የምልሽ ረጁ ያልገባኝ ማለት ነው ትናንትና ሀቢባ ቤት ገብተው የሚያረቅሱት ሪካርድን ያየሁት፣ ግን ሪካርዱን ኩዊን ምን እንደመካት አላውቅም። ቆራረጠችው። መጀመሪያውን አልሰማሁትም። እኔ ሁሌም ከሷ ነበር የምሰማው። መጨረሻውን ብቻ ሲራቀሱ ምንድን ነው ያልገባኝ። ሀቢባ ራሷ አርቅሳለች ዛሬ ይመስለኛል። ጓደኛዋ ራሷን አጥፍታ ነው ቤሩት ላይ። ከዛ እናቲቱ ደግሞ የሟቺቱ እናት እየወቀሰች ያለችው ጓደኛዋን ነው። አንቺ ሚስጥሯን ታውቂ ነበረ ምናምን በሚል ልጅቷን እቺ የልጅቷን ጓደኛ እያገለሏት ለመጥፋቷ ምክንያት አንቺ ነሽ ምናምን እያሉ ያገሏታል። ቲንክሶ እንደዛ ነው። ከዛ ውጭ ማውቀው ታሪክ የለም። እኔ ሀቢባ ስታለቅስ ብቻ ደርሼ ሪከርዳዊ ተኮሳ እንጂ አልገባኝም። ከይቅርታ ከሬኔት እኔ ደግሞ እውነተኛ ታሪክ መስሎኝ ዩቱብ ላይ ገብተሽ ሰርች ማድረግ ትልሻለች። ረጁ በጣም ማቀረች ዛሬ ረጁ ረጁ ፎቶ አነሳት በራሱ ኔትወርኳ እንዲያጣሙ አስቀረት። ስራ እንዴት ነው ታዲያ ፋሲካ? አሪፍ ነው አሪፍ ነው የኔ ፍቅር። እንዴት ነሽ አንቺ? እኔ ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። ዋርኒንግ ሰጥቷት ነው። ድሮ እኮ እኔ ጋር ጌም ትጫወች ነበር እና ጠፋሽ። በቃ ምን ሆነሽ? በትልቁ አካውንቴ ብዙ ለሊት እኮ ነው የሚጫወተው። የለሽም ያ ሰዓት? አዎ እኔማ በዚህ ሰዓት ገባና ከዛ 4 ሰዓት ምናምን እቀመጣለሁ።
በዛኛው እኔ በዚህ ሰዓት አልገባም። በዚህ ሰዓት አሁን እንዲህ ላይ ብላ ቃሸጥና ለሊት ደግሞ በዛ በትልቁ አካውንቴ ይገባለሁ። ለሊት እኮ ነው አየር ያለው። እስኪ ሙች በይ ስንት ሰዓት ላይ በዚህ ሀገር ከ5 ሰዓት በኋላ ማለት ነው። ካሁን ከዚህ ሰዓት ከ5 ሰዓት በኋላ እስከ ጠዋት ድረስ ከተጫወት አሪፍ አየር አለ። አረ ሞክረዋለሁ። ሰሞኑን ተመቷል። ምንም የለም ሽቀላ ብታይ ምንም የለም ተመቷል። ግን እዛኛው ሰዓት ላይ አየር ላይ ጠብቂ አለ። በጣም አለ እስከ ጠዋት። ኢትዮጵያን ያሉ እኮ እንደዛ ነው የሚጫወቱት። ታውቂያለሽ? እንደዛ ነው። እሱ ሰዓት ነው አየሩም ያለው። እውነት ለመናገር እስከ ጠዋት ከፈለግሽ እስከ ኢትዮጵያ ጠዋት 5 ሰዓት ቁጭ በይ አለ። እሺ አረ እንኳን ነገርሽ ፋሲካዬ። ዞሮ ቁጭ ማለት አይቀርም እኮ። አይቀርም። ምናምን ተኛ ቲክታክ እያየን ነው የምናድረው እኮ። እኔ ደግሞ ታውቂያለሽ ልጆች የለ ምን የለ ቤት ብቻ ነኝ። እውነትሽን ነው። እየሄድሽ ታያቸዋለሽ? አዎ ዊከንድ እሄዳለሁ፣ ጠይቃቸዋለሁ። እግዚአብሔር ያሳድግልሽ። የትም ይሁን ዋናው ሰላም መሆናቸው። አሜን ፋሲካዬ፣ አሜን። ቆንጆ እኔ ራሱ ልጄ ሰሞኑን ናፍቆኝ በዓይኔ ይሄዳል። እንዴ ተመለሰ እንዴ? ኢትዮጵያ እኮ ነው ያለው። ወይ እኔ እኮ አንቺ ጋር እየኖረ መስሎኝ ነበረ። ቢኖር እኔ ለሹ አብዳለሁ። ብቻዬን ሆኜ የኔ ጌታ ይመጣል። ነገሩ ስልክ ስላለ ሁሌ ታገኘዋለሽ።